ውጭ ሀገር ካምፓኒ በዶላር የሚከፈሉት ከሆነ ግብር የመክፈል ግዴታ አለበት። ሰላም ጤና ይስጥልኝ። ዛሬ በኢንተርኔት አማካኝነት ሀገር ውስጥ ሆነው ለውጭ ሀገር ካምፓኒዎች መስራት እየተለመደ ነው። ነገር ግን በዶላር ወይም በሌላ የውጭ ምንዛሪ የሚከፈሉት ገቢ በኢትዮጵያ ግብር ሕግ እንዴት ይታያል? ገንዘቡ ከውጭ ሀገር ስለመጣ ግብር አይመለከተኝም የሚለው አስተሳሰብ እንዴት ይመዘናል? የሚሉትን ነገሮች እንመለከታለን። ዛሬ ለብዙዎች ግራ የሚያጋባውን ይህን የህግ ነጥብ በዝርዝር እንመለከታለን። የህግ አማካሪና ጠበቃ ፍቃዱ በቀለ ነኝ። አንደኛ በመጀመሪያ ማወቅ ያለበት ግብር የሚከፈለው ስራው በተሰራበት ቦታ እንጂ ገንዘቡ ወጣበት ሀገር አይደለም። በኢትዮጵያ የገቢ ግብር አዋጅ ቁጥር 979/2008 መሰረት ማንኛውም ሰው በአመት ውስጥ ከ183 ቀናት በላይ ኢትዮጵያ ውስጥ ከኖረ የኢትዮጵያ ነዋሪ ተብሎ ይቆጠራል። ይህ ማለት በዓለም ዙሪያ ወርልድ ዋይድ ኢንካም የሚያገኙትን ማናቸውንም ገቢ ለኢትዮጵያ መንግስት የማሳወቅና ግብር የመክፈል ግዴታ አለበት ማለት ነው። ሁለተኛ በቅርቡ በወጣው የገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 መሰረት የዲጂታል ኢኮኖሚው በግልጽ በግብር መረብ ውስጥ እንዲገባ ተደርጓል። ይህ ማለት የፍሪላንስ ስራዎች ፍሪላንሲንግ፣ የዲጂታል አገልግሎትና ከውጭ ሀገር የሚላኩ የደሞዝ ክፍያዎች እንደ ገቢ ታይተው ግብር ይጣልባቸዋል። ይህ ገቢ ደግሞ ግለሰቡ ራሱ በየሩብ ዓመቱ የማሳወቅ ግዴታ ሰልፍ አሰስመንት ተጥሎበታል። ብዙዎች ገንዘብ በወጣበት ሀገር ግብር ተቆርጦብኛል የሚል ስጋት አላቸው። ነገር ግን ኢትዮጵያ ከብዙ ሀገራት ጋር በገባቸው ስምምነት መሰረት በውጭ ሀገር የከፈሉት ግብር ካለ ያንን በማስረጃነት አቅርበው ኢትዮጵያ ውስጥ ከሚጠበቅበት ግብር ላይ እንዲቀነሱት ማድረግ ይችላሉ። ይህ ፎሬን ታክስ ክሬዲት ይባላል። ስለዚህ ሁለት ጊዜ ግብር አይገብሩም ማለት ነው። ነገር ግን የማሳወቅ ግዴታ አለበት። ገቢውን በህጋዊ መንገድ አሳውቀው ግብር መክፈሎ ወደፊት በባንክ በኩል የሚመጣውን የውጭ ምንዛሬ በነፃነት ለመጠቀምና ከህግ ተጠያቂነት ለመራቅ ይረዳዎታል። በተለይ አሁን ባለው ጥብቅ የባንክ ክትትል ግልጽ የሆነ የገቢ ምንጭ ማስረጃ ማቅረብ ለንግድ ስራው እድገት ወሳኝ ነው። ቤተሰቦች በዚህ ጉዳይ ያጋጠማችሁ ነገር ካለና እንዲሁም ጥያቄ ካላችሁ በኮሜንት ሳጥን ውስጥ አስቀምጡልኝ። ለተጨማሪ የህግ ትምህርቶች ገጽን መከታተል ትችላላችሁ። ቪዲዮውን እስከ መጨረሻ ስለተመለከታችሁ አመሰግናለሁ።